ዛሬ ደግሞ ነፍሳችን እንዴት አድርጋ አቅጣጫ እንደምትጠቆም ልንገራችሁ። በህይወታችሁ ዓላማችሁን ለይታችኋል። የምትፈልጉትን ነገር ታውቃላችሁ። የምትቆሙለት እውነት አላችሁ። የተፈጥሮ ስጦታችሁንም ለይታችሁ አውቃችኋል። በዚህ ጉዳይ ላይ ምንም መደናበር የለባችሁም። እርግጠኞች ናችሁ። that means you're self aware። ግን ደግሞ የሆኑ ነገሮች ላይ ላይክ በየዕለቱ ህይወትን ስንኖር ያው ህይወት ምርጫና በጣም ብዙ ውሳኔዎችን ይጠይቁናል አይደለ? ስለዚህ በእነዚህ ምርጫዎች በምንመርጥበትና ውሳኔዎች በምንወስንበት ጊዜ አብዛኛውን ጊዜ ትክክል እንደሆነ እናውቃለን። ምክንያቱም ወር ሰልፍ አዌር ከዛ ምርጫችን ከዛ ቫሊያችን ከዛ እውነታችን ተነስተን ስለሆነ የምናደርገው። አንዳንድ ጊዜ የምንወስናቸው ውሳኔዎች ግን የሆነ ከበድ የሚልና ምቾት የሚነሳ የሆነ ደስ የማይል ስሜት ውስጥ ይከቱናል። እንደዚህ አይነት ስሜት ሲሰማችሁ ግን በፍጹም በዝምታ እንዳታልፉት። ምክንያቱም ይሄ ስሜት ተሰማችሁ ማለት ቅድም እናንተ ያምንበታለሁ፣ ስለ ራሴ በደንብ አውቃለሁ፣ እውነታዬ ነው ወይም ደግሞ ይሄ መመሪያዬ ነው፣ አላማዬ ነው ብላችሁ ከያዛችሁት ነገር ጋር የሚጣረስ ወይ ደግሞ ከመንገድ የሚያስወጣ ውሳኔ ወይም ደግሞ ምርጫ እንደመረጣችሁ ነፍሳችሁ አቅጣጫ እየጠቆመቻችሁ ነው ማለት ነው። ስለዚህ የዚህ አይነቱን ስሜት በፍጹም አትናቁት። ይልቁንም ቆም ብላችሁ አዳምጡ። መንገዳችሁን ከዚህ ምልክት ጋር አናውጡ፣ አስተካክሉ። ምክንያቱም እንደዚህ ስታደርጉ ሰዎች ከእናንተ የሚጠብቁትን አይነት ህይወት ብቻ ወይም ደግሞ ይቺ ዓለም በዚህ መንገድ ሂዱ ስትላችሁ በዛ መንገድ ከመነዳት ብቻ ሌሎችን ሰዎች እየመሰላችሁ ከመኖር እየተላቀቃችሁ የበለጠ ራሳችሁን ወደ መሆን የበለጠ ራሳችሁን ወደ መምሰል ትመጣላችሁ። ይሄ ደግሞ የተፈጠራችሁበትን ዓላማ የቆመችሁለትን እውነታው የምታምኑበትን ነገር ወደ ማሳካት ይመራችኋል ማለት ነው። ስለዚህ እስቲ ዛሬ የምቆምለት እውነታ ይሄ ነው፣ ዓላማ ይሄ ነው፣ ስጦታ ይለይቻሉ ብላችሁ የምትሉትን አንድ ነገር ኮሜንት ላይ ጻፉልን። እስከዛ ድረስ ባይ